አርሴማ ቅድስት ቅድስት ወሰማዕት አርሴማ ቅድስት ቅድስት ወሰማዕት 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 ሰማዕት አርሴማ ቅድስት ወሰማዕት 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 ሰማዕት አርሴማ ቅድስት ከምድር ሙሽርነት ይበልጣል ሰማይ በማለት ወሰነች ሰይፍ ስለቱን ሳታይ የሰማዕትነቷ ጽኑ መከራዋ ተቀበለችበት የክብርን ጽዋ የዚችን ዓለም ጣዕም ፍጹም ያልበገራት የንጉሥ ግልምጫ ከእግዚአብሔር ያለያት አምላኳን መረጠች መክሊቷን አትርፋ አክሊል ተቀዳጀች ለእምነት ተሰልፋ የማይታየውን ለመውረስ ተብሎ በሚታየው ዓለም ይበዛል ተጋድሎ የሰማዕታት ዋጋ ይኸው ነው ውጤቱ በዚህ ምድር ሳይሆን በሰማይ ነው ቤቱ ውበት ከንቱ ነው ደም ግባት ሐሰት እንዲህ ብላ ጸናች አርሴማ ቅድስት ያመነችው ጌታ በሰጣት ቃል ኪዳን ልዩ እናት ሆናለች ትውልዱን በማዳን አርሴማ ቅድስት ቅድስት ወሰማዕት አርሴማ ነይነ አርሴማ አንቺዋል በሽኝ ፍቅርን ሸማ አርሴማ ነይነ አርሴማ አርሴማ ነይነ
አርሴማ አንቺዋል በሽኝ ፍቅር ጀማ አርሴማ ነይ ነይ አርሴማ شاد غزام دكده تطلبو አርሴማ እናቴ ነሽ የኔ ዋስ ጠበቃ ዝማሬ መላእክት ያሰማልን። በእድሜ በጸጋ ቤተክርስቲያን አገልግሎት አቆይልን። አመስግኗቸው። እግዚአብሔር ከሁላችን ጋር ይሁን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ የሰራዊት ጌታ እግዚአብሔር አምላካችን ሆይ በእድሜያችን ላይ ጨምረን ይህችን ጊዜ ባርከህ ቀድሰህ ስለሰጠኸን በደላሎችና መተላለፋችን ስላልበቀሉብን እናመሰግንሃለን።
ቀሪ ጊዜያችንን ባርከን ቀድሰን ትሰጠን ዘንድ ዘመናችንን ትባርክልን ዘንድ እንለምናለን። የተከበሩ አባታችን ሊቀ ብርሃናት፣ እዚህ ታላቅ ቤተ መቅደስ አስተዳዳሪ፣ ሊቃውንተ ቤተ ክርስቲያን አባቶች በየደረጃቸው፣ መካነ ምስጢር ዲያቆናት፣ እንዲሁም በዚህ ታላቅ ቅዱስ ቦታና እግዚአብሔርን ለማክበርና ለመባረክ ከሩቅም ከቅርብም የመጣችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች እንዲሁም ሕፃናት በወደደንና ባከበረን በኃያሉ በልዑል እግዚአብሔር ስም እንደምን አደራችሁ? እንደምን ሰነበታችሁ? የቅዱሳን አምላክ እዚህ ያደረሰን እንድናመሰግነው በተቀደሰ መቅደሱ ያሰባሰበን የቸርነት ባለቤት ሌሊቱን በሰላም ያሳለፈልን ስሙ ለዘላለም የከበረና የተመሰገነ ይሁን። ቅድስተ ቅዱሳን ንጽሕተ ንጹሐን ሣህለተ ምሕረት አቁራሪተ መዓት ምዕራፈ ጸሎት መደገፊያችን፣ መጽናኛችን፣ መጠጊያችን፣ መሸጋገሪያችን እናታችን ቅድስተ ቅዱሳን ድንግል ማርያም ስሟ በፍጥረት አንደበት የከበረና የተመሰገነ ይሁን። የጻድቁ አባታችን የአቡነ ዘመንፈስ ቅዱስ ረድኤት በረከት አማላጅነት አይለየን። እግዚአብሔር ከሁላችን ጋር ይሁን። ከፍታችኋል እንዴ? እንኳን አደረሳችሁ። ምን ብላችሁ አመስግኑ። እግዚአብሔር በቸርነቱ ሁላችንን እንዲጠብቀን እሱ መልካም ፈቃዱ ይሁንልን። በቤተ መቅደሱ ስንመጣ ደስተኛ ሆነን ነው። እግዚአብሔር መጸለይ ጸልያለን። እግዚአብሔር ጸሎታችንን እናቀርባለን። ጩኸታችን በእሱ ቃላችንን ድምፃችንን እናሰማለን። ከዛ ውጭ ግን በእግዚአብሔር ማኩረፍ፣ እግዚአብሔር ማጉረምረም፣ ለምን ዝም አለ ለምንድን ነው የማይሰማን ብሎ ሽቅብ እግዚአብሔርን መናገር አይቻልምና ሁላችሁም የተከፋ ሰው እንዳይኖር የሚያዝን ሰው እንዳይኖር በሚያሳርፈን በሚያስደስተን በአባታችን በፈጣሪያችን ፊት ለፊት ነውና የተቀመጥን እግዚአብሔር ደስታችንን ይሰጠናል። የልቦናችን ሀሳብ ይሞላልናል። ክብርና ምስጋና ለስሙ ይሁን። እነሆ የሲኦል ደጆችም እነሆ አይችሏትም፣ የዲያብሎስ ሰራዊቶችም አይነቀንቋትም። በማቴዎስ ወንጌል ምዕራፍ 16 ከቁጥር 18 ላይ የምናገኘው ኃይለ ቃል ነው። እንግዲህ ይህን ኃይለ ቃል የተናገረው በሥጋ ተገልጾ አምላክ የሆነ ሰው ሆኖ ሕግና ሥርዓትን እያስተማረ የሰው ልጅ ዛሬ የሚመልስለት ወደ ርስቱ መልሰው በላዩ ላይ የወደቀበትን አገዛዝ ይቀይርለት ነፃነት ያወጣው የድንግል ማርያም ልጅ አምላክ ሰው ሆኖ በሥጋ ተገልጾ በምድር በሚመላለስበት ሰዓት ይህንን ቃል በደቀ መዛሙርቱና ለተከታዮቹ ያስተላለፈው ኃይለ ቃል ነው። ክብርና ምስጋና ለስም አጠራሩ ይሁን። እንግዲህ የሲኦል ወታደሮች ወይም የዲያብሎስ ሰራዊቶች አይችሏትም ነው ያለው። ፈተና እንዳለባት ተናግሯል። ይህን ባላለም ነበረ። ፈተና ስላለባት ነው። ወደቅ መነሳት ስላለ ነው። ስለዚህ ጨለማ ስላለ ነው። ቀን ስላለ ነው። አይችሏትም አለ። ምድራውያን አይደሉም የሚዋጓት ሰማያውያን ናቸው። የዲያብሎስ ሰራዊት ነው ተባሉ። ረቂቃን ናቸው የማይሞቱ ከክብራቸው የተዋረዱ ነገር ግን የማይሞቱ ብርሃን የሌላቸው ነገር ግን በጨለማ የሚኖሩ ረቂቃን የሆኑ እኛ የማናያቸው እኛ የማንመለከታቸው የሲኦል የዲያብሎስ ሰራዊት አይችሏትም አለ። ስለ ቅድስት ቤተ ክርስቲያን መድኃኔዓለም ሲናገር ነው። ክብርና ምስጋና ለስሙ አጠራሩ ይሁን። የፊልጵስዩስ ቄሳርያ ጌታ ኢየሱስ ክርስቶስ ሐዋርያትን ሰብስቦ እነሆ ጥያቄ ከጠየቃቸው በኋላ ይህንን ቃል አስተላልፎላቸዋል። አንተ ጴጥሮስ አንተ መሠረት ነህ አለው። ጴጥሮስ ማለት መሠረት ማለት ነው። የማትነቃነቅ መሠረት ነህ። ማዕበል ጎርፍ ይመጣ የማያነቃንቅ አንተ መሠረት ነህ። በአንተ ላይም ቤተ ክርስቲያንን እሠራታለሁ። የዲያብሎስ ወታደሮች ቢዋጓት እንኳን አይችሏትም አለ። ክብርና ምስጋና ለስሙ አጠራሩ ይሁን።
አይችላትም ነው ያለው። አይችላትም ያነቃንቃት ይችላሉ ግን አትወድቅም። ስለዚህ ጌታ ኢየሱስ ክርስቶስ በዓለት ላይ ነው። አንተ ዓለት ነው ያለው። ስለዚህ ክርስትና ዓለት ነው። ክርስትና መሰረት ነው። ሊነቃነቅ የማይችል ከምድር እስከ ሰማይ የሚደርስ ዓለት ምንም ቢመጣ እነሆ ወደ ኋላ የማይል በሁሉ ነገር ጸንቶ የሚኖር ከሚግባውና መድኃኔዓለም በማቴዎስ ወንጌል ምዕራፍ 7 ቁጥር 24 ላይ ጌታ ኢየሱስ ክርስቶስ ለሚጠሩትና ስሙን ለሚያመሰግኑት ወንድ አንደበታቸው ብቻ ለሚጠሩት እንዲህ ያለ ቃል አስተላለፈላቸው። ለምን ጌታ ሆይ ጌታ እያላችሁ ትጠሩኛላችሁ? የምላችሁን ነገር ያዘዝኋችሁን ነገር አትሰሩምን? እነሆ ጌታ ሆይ ጌታ ሆይ ብላችሁ በመጥራት ብቻ እነሆ መንግሥተ ሰማያትን አትወርሱም። ይህንን በምሳሌ እነግራችኋለሁ። በምሳሌ እነግራችኋለሁ። እነሆ በምስል ቤቱን በዓለት ላይ መስርቶ ይሠራል። ጎርፍ በመጣ ጊዜ ማዕበል ሊመጣ አነቃንቀው። ሞኝ ሰው ግን ቤቱን በአሸዋ ላይ ይሠራል። ነፋስ ጎርፍ በመጣ ጊዜ ጠራርጎ ይወስደዋል ይላል። ይህ ብልህ ሰው እነሆ ቤቱን በአሸዋ ላይ ይመሠረታል፣ በድንጋይ ላይ ይመሠረታል። ጎርፉ ጎረፈ፣ ነፋሱ ማዕበል መጣ። ያንን ቤት ግን አነቃነቀው እንጂ አልጣለውም። ወዘወዘው እንጂ እነሆ ከመሠረቱ አነቃነቀው። ለምን ቢባል መሠረቱ ጠንካራ ስለሆነ። መሠረቱ ጠንካራ ነው። ያንን ምድር በአሸዋ ላይ ነው መሠረቱን የሠራው። ያንን አሸዋ ጎርፍ ሸረሸረው። ነፋሱ ሰማይ ሲነካው ቤቱን ወደቀ። አወዳደቁም የከፋ ሆነ ነው የሚለው። የከፋ ሆነ። ስለዚህ ከብዙ ሰው ጋር እኛ መሆን መቻል አለብን ማለት ነው። ይህ ሰው እና መሠረቱን በዓለት ላይ ነው አጥንቶ መሠረተው። ክርስቲያን ጣፋጭነታችን ወይም እነሆ ክርስትና የሚጣፍጠው ከመከራ ጋር ሲሆን ነው። ያለ መከራ ክርስትና አልጫ ነው የሚሆነው። መከራ ሲኖር ክርስትና ይጣፍጣል። ፈተና ሲኖር በፈተና ውስጥ ስናለን እነሆ ክርስትና እየጣፈጠ ይመጣል። በዛሬ 2000 ዓመት የ700 ዓመት ዘመነ ሰማዕታትን ዘመነ ሐዋርያትን እያነሳን ብቻ የነሱን ታሪክ እየተናገረ ብቻ መዝለቅ የለብንም። እኛም ለሰማዕትነት መቅረብ ያስፈልጋል። ቀጣዩ ትውልድ ደግሞ ምን ያነሳል? ይህንን የዚህ ዘመኑን ታሪክ እየተረከበ አለ። በቀጣዩ ትውልድ ደግሞ ዘመነ ሰማዕታት ለዘመናቸው መከራ ቢነሳ በዛ ውስጥ በዓለት ላይ ስለተመሠረቱ አልወደቁም። መሠረታቸው እግዚአብሔር ነውና፣ መሠረታቸው አምላካቸው ነውና፣ መሠረታቸው መድኃኒታቸው ነውና እሱን ተደግፈው እሱን ይዘው አሸንፈዋል። ስለዚህ ቤተ ክርስቲያን አሸንፋለች። ቤተ ክርስቲያን ትወዛወዛለች እንጂ ነገር ግን አትወድቅም። አይዟችሁ፣ አትፍሩ፣ በርቱ፣ ጽኑ። መሠረት ሊኖረን ይገባል። ምርቱና ገለባው በነፋስ ካልተለዩ በምን ይለያል? በምን ይለያል? እኔም አስተማሪ፣ አንተም አስተማሪ፣ እኔም ክርስቲያን፣ አንቺም ክርስቲያን። ከዚህ በምንድን ነው ሊለይ የሚችለው? እኔ ወርቅ፣ አንተ ወርቅ ከሆነ በምን ይለያል? ወርቁ የሚለየው የግድ ምን ያስፈልገዋል? እሳት ውስጥ መግባት አለበት። መዳምነቱን ይዞ ይወጣል፣ ወርቅነቱን ይዞ ይወጣል። ስለዚህ ክርስትና ካልተፈተነ ክርስትናነቱ እኮ አይታወቅም። የትኛን እንድንነቃ ነው እግዚአብሔር ልጆች፣ የትኛን እንድንነቃ። ቤተ ክርስቲያን እቺ ብቻ አይደለችም። ሐዋርያው ቅዱስ ጳውሎስ በቆሮንቶስ ምዕራፍ 3 ቁጥር 16 ላይ እናንተ እያንዳንዳችሁ የእግዚአብሔር ቤተ መቅደሶች ናችሁ ያለ።
እናንተ እያንዳንዳችሁ ታላቁ ቤተ መቅደስ የሰው ልጅ ነው። ታላቁ ቤተ መቅደስ አንተ ነህ፣ አንቺ ነው። የእግዚአብሔር የሠራው ቤተ መቅደስ እኛ ነን፣ የሰው ልጅ ነው። ይህንን ሕንፃ ሰው ነው ሠራው። እግዚአብሔር በሠራው ሕንፃ ውስጥ የምንመለከው እግዚአብሔር ነው። በእግዚአብሔር ቤተ መቅደስ ውስጥ ሐሰት መናገር አያስፈልግም። በእግዚአብሔር ቤተ መቅደስ ውስጥ ውሸት አያስፈልግም። በእግዚአብሔር ቤተ መቅደስ ውስጥ ቂምና ተንኮል አያስፈልግም። እያንዳንዳችን በእግዚአብሔር ቤተ መቅደስ ውስጥ አካላችን ውስጥ እንዴት ያለ ነው የምናቀርበው? ምክንያቱም ራሳችንን መጠበቅ ያስፈልጋል። የእግዚአብሔርን ቤተ መቅደስ እንዴት አድርገን መያዝ ነው? ልባችንን ተሸክመናል። ክርስቶስን ነው ወይስ ማንን ነው? ልባችን ምን ያስባል? ስለ እግዚአብሔር ነው ወይስ ማንን ነው? በእግዚአብሔር ቤተ መቅደስ ውስጥ ቂም አይቀመጥም። በእግዚአብሔር ቤተ መቅደስ ውስጥ ቆሻሻ አይቀመጥም። በእግዚአብሔር ቤተ መቅደስ ውስጥ የሚቀመጠው መልካም ነገር ነው። ስለዚህ እያንዳንዳችን የእግዚአብሔር ቤተ መቅደሶች ነው። ከእግዚአብሔር ቤተ መቅደስ የሚወጣው ቃል እግዚአብሔር ነው። በዙሪያችን ካሉ ድንቅ ምስክሮች በእምነት በምግባር ከጸኑት እናቶች ከፍ ብላ ታየች በገድሏ ብዛት። ንድ ክብርት ነች አርሴማ ቅድስት፣ ንድ ክብርት ነች አርሴማ ቅድስት። ሀብትና ንብረቷን ውበቷን የናቀች ንግሥት መባልን በእምነት የተወች የኢየሱስ ክርስቶስ የስሙ ምስክር የቅድስት አርሴማ እጹብ ነው የእርሷ ክብር። የቅድስት አርሴማ እጹብ ነው የእርሷ ክብር። በዙሪያችን ካሉ ድንቅ ምስክሮች በእምነት በምግባር ከጸኑት እናቶች ከፍ ብላ ታየች በገድሏ ብዛት። ንድ ክብርት ነች አርሴማ ቅድስት፣ ንድ ክብርት ነች አርሴማ ሰማዕት። እግዚአብሔር ጽናቷን የመሰከረላት በቤቱ በቅጥሩ መታሰቢያ አላት። የወንጌሉን ብርሃን ለዓለም ያበራች ሰማዕቷ አርሴማ ለእኛም አማላጅ ነች። ሰማዕቷ አርሴማ ለእኛም አማላጅ ነች። በዙሪያችን ካሉ ድንቅ ምስክሮች በእምነት በምግባር ከጸኑት እናቶች ከፍ ብላ ታየች በገድሏ ብዛት። ንድ ክብርት ነች አርሴማ ቅድስት፣ ንድ ክብርት ነች አርሴማ ሰማዕት። ይኸው በዚህ
ዘመን እግዚአብሔር ገለጻት ለረድኤት በረከት ምክንያት አረጋት። አክሊል ተጎናጽፋ ታይታለች በክብር ዛሬም ለልጆቿ በረከቷ ይደር ዛሬም በልጆቿ በረከቷ ይደር። በዙሪያችን ካሉ ድንቅ ምስክሮች በእምነት በምግባር ከጸኑት እናቶች ከፍ ብላ ታየች በገድሏ ብዛት ልጅ ክብርት ነች አርሴማ ሰማዕት ልጅ ክብርት ነች አርሴማ ሰማዕት። እንደተናገረው ጌታችን በቃሉ በእኔ የሚያምኑ ድንቅን ይሰራሉ። ደዌ እንዲርቅለት ፈውስን የተጠማም ከደጇ ላይ ይውደቅ ይበላት አርሴማ ከደጇ ላይ ይውደቅ ይበላት አርሴማ። በዙሪያችን ካሉ ድንቅ ምስክሮች በእምነት በምግባር ከጸኑት እናቶች ከፍ ብላ ታየች በገድሏ ብዛት ልጅ ክብርት ነች አርሴማ ቅድስት ልጅ ክብርት ነች አርሴማ ሰማዕት። የኢየሱስ አርበኛ የእምነት ሰልፈኛ የኢየሱስ አርበኛ የእምነት ሰልፈኛ ሆነሻል አርሴማ ምድር እንስማ ሆነሻል አርሴማ ምድር እንስማ የኢየሱስ አርበኛ የእምነት ሰልፈኛ የኢየሱስ አርበኛ የእምነት ሰልፈኛ ሆነሻል አርሴማ ምድር እንስማ ሆነሻል አርሴማ ምድር እንስማ የዳንሽበት ደሙ አርጎብሽ ማይተሙ መስቀል ተሸክመሽ ሰይፍን የተቀበልሽ አበራሽ አርሴማ ቀልጠሽ እንደ ሻማ ለሰማዕትነትሽ ዜማችን ይድረስሽ አበራሽ አርሴማ ቀልጠሽ እንደ ሻማ ለሰማዕትነትሽ
ድረስሽ ዜማችን ይድረስሽ የኢየሱስ አርበኛ የእምነት ሰልፈኛ የኢየሱስ አርበኛ የእምነት ሰልፈኛ ሆነሻል አርሴማ በድል ይስማ ሆነሻል አርሴማ በድል ይስማ ታንሳሽ አርበንያ ታስብሽ ኢትዮጵያ ይመስክረው ዓለም ጽናትሽን ዘላለም ለከፈልሽው ዋጋ ጌታ እጁን ዘረጋ አክሊል በራስሽ ላይ አኑሯል ኤልሻዳይ ለከፈልሽው ዋጋ ጌታ እጁን ዘረጋ አክሊል በራስሽ ላይ አኑሯል ኤልሻዳይ የኢየሱስ አርበኛ የእምነት ሰልፈኛ የኢየሱስ አርበኛ የእምነት ሰልፈኛ ሆነሻል አርሴማ በድል ይስማ ሆነሻል አርሴማ በድል ይስማ ገዥም ገዥ እንዳለው ትምክተኛ ዋየው ጦር እንደማይገዛ ከጌታ መዓዛ ይኸው ታሪክ ቆሞ ስምሽን ተሸክሞ ወርሰነው ዝናሽን አዜምን ገድልሽን ይኸው ታሪክ ቆሞ ስምሽን ተሸክሞ ወርሰነው ዝናሽን አዜምን ገድልሽን የኢየሱስ አርበኛ የእምነት ሰልፈኛ የኢየሱስ አርበኛ የእምነት ሰልፈኛ ሆነሻል አርሴማ በድል ይስማ ሆነሻል አርሴማ በድል ይስማ ከብዙዎች ተርታ ተመርጠሽ ለጌታ ለታላቁ ክብር ሰበረሽ ፍቅር አትናስያ እናትሽ መቼ ተጸጽታ የሞትሽው ለእርሱ ነው ሞትሽን ለሞተው አትናስያ እናትሽ መቼ ተጸጽታ የሞትሽው ለእርሱ ነው ሞትሽን ለሞተው የኢየሱስ አርበኛ የእምነት ሰልፈኛ የኢየሱስ አርበኛ የእምነት ሰልፈኛ ሆነሻል አርሴማ በድል ይስማ ሆነሻል አርሴማ በድል ይስማ Thank you.